የደስታ ቀን ነው የምን ዝምታ ታ ታ ታ ምን አይነት ምሽት ነው ያጀማ ምን አይነት ምሽት ነው አረ በመደ አምናሃል ወይ አንተ ይሄን ቪዲዮ የምታየው ልጅ አምናሃል እኔ አላመንኩም እናቴ ተሙት ነው ምል እናቴ ተሙት የዋንጫው ባለቤት አረ ሞቅ አርጉት በመድኃኒዓለም በደንብ ሼር አርጉት በመድኃኒዓለም ወይኔ ቋጠርኩት ቋጠሮ አሳቋማ ምን አይነት ቋጠሮ እንደቋጠርኩ እኮ አንተ አታውቅም ወይኔ ኖቲንጋም ፎረስት ይችላል ግን የዋለልን ውለታ ዋንጫ ከመስጠት ምንም አይተናነስም ነው ምልህ አይተናነስም አረ በመድኃኒዓለም ወይኔ እንዴት ደስ እንዳለኝ ሾጣጣ ሲቲ ፈልፈላ መጣሉ እናቴ ተሙት ወይኔ አርሴ ወደፊት حرام عليك أرسنال حرام عليك من المسألة أرس كمجينو دي تذاك كيم منورو أرى يدي يوتنا كنا دي فتار أرى باك هوني ما شنفنو أرى ساككين يدي أرسنال የኔ አርሰናል እኔ ይሁንክ እንደፈተ ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው ኦፊሻሊ ነው የምናገረው እኔ አረ ቀዝቀዝ በል አረ የዛሬው ሳይጣል ነው ጾሜ አላጠፋ ግባለት አሸንፈናል ቡኩዩ ሳካ በ300ኛው ጨዋታ ብቸኛውን ጎል አስቆጥሮ በረናል ጋይስ በዚህ ደስታ ላይ በደንብ ኮፒ ሊንክ ይደረግ በደንብ ፕሮፋይሊንግ ገብታችሁ ኮፒ ሊንክ አድርጉልኝ እንኳን ደስ ያላችሁ 7 ፖይንት ልዩነት አለን አሁን ማን ነው የሚያወርደን ይሄ በጭባጫ ሲቲ ግባና አውጣው በለው በደንብ ኮፒ ሊንክ ጋር አርሰናል አሸንፏል ማን ይቻላል 1-0 አስፈላጊ ጨዋታ አስፈላጊ ውጤት 1-0 በቃ በተገቢ ሁኔታ አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው ምንድነው ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል ወደ ይውላት ኢራን መተኩሶ ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል ጋብርኤል ጭንቅላቱን ለምንም ይሰጣል ሂንካፔ ራሱ እንዴት ነው አረ በስመ አብ እኔ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችልም ማን ዛሬ ዙብሜንዲ ነው ደክሞት ነበር በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት ማን ሳካ ከቲንሳይድ አደረገ ዲፍሌክሽን አለው ጎሉ ምን አገባን ያገባናል ሲቲ ያድሁታል ወይኔ ሲቲን 50 ቪዲዮ ነው የምሰራው ማን ኖቲንጋም ፎረስቶች ትችላላችሁ ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ ወይኔ ጉዲ ደስተኛው ሆንኩ ብራይተን ይሉታል አክብደው ስሙን አርስዬ አጠፋው ይኸው ድራሹን ትላለ አቤት ወዬ ምን አይነት ምሽት ምን አይነት የዋንጫ ጉዞ ምን አይነት ጉዞ በ7 ነጥብ ትልቁን ዋንጫ ይዞ ትላለ ቅዋለት እኔ ዛሬ ይተኛል ወይ ጋይስ ይተኛል ዛሬ ይተኛል አይተኛም በፍጹም ምን አይነት ድል ነው ምን አይነት ፈንጠዝያ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማን ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናም ገባር ላውን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማን ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማን ሁሉም ነው ገባራል በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም ገባራል ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ 3-0 ነው ያለቀው አድክም
አይነት ምሽት ነው ያሳለፍነው። ክለባችን ኦፊሻሊ ሊጉን በ7 ነጥብ መምራት ጀምሯል። ማንቸስተር ሲቲ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 2-2 በሆነ ውጤት መጠናቀቅ ችሏል። ክለባችን ደግሞ ብራይተንን 1-0 ማሸነፍ ችሏል። የክለባችን ጨዋታ ብዙም ደስ የሚል አይደለም፣ ነገር ግን የማንቸስተር ሲቲ ውጤት በጣም እንድንደሰት ያደርገናል ብዬ አስባለሁ። እኔ ዛሬ በጣም ደስ ብሎኛል። ሊጉንም ኦፊሻሊ በ7 ነጥብ መምራት ጀምረናል። ስለ ክለባችን ጨዋታ እንደዚህ ብለን ብናወራ በጣም ብዙ ኔጌቲቭ ነገር እናወጣበታለን። ነገር ግን ዲፌንሲቭሊ ያሳየነው ብቃት እጅግ በጣም ሊደነቅ ይገባል። ጋብሪኤል ማጋሌ ዛሬ በጣም የሚደነቅ ነበረ። ከዛ በተጨማሪም ዴቪድ ራያ በጣም ምርጥ ነበረ። ኤሮን ካፔ፣ ዴክለር ራይስ እንዲሁም ደግሞ ጁሪያን ቲምበር በዛሬ ጨዋታ ላይ በጣም ምርጥ ብቃታቸውን አሳይተዋል። ስለ ጨዋታው ከዚህ በላይ ማለት አልፈልግም። ሌሎች ነገሮችን ሌላ ጊዜ እናወራለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሊጉን ኦፊሻሊ በ7 ነጥብ መምራት ጀምረናል። አርሰናል አሸንፏል። እሱን ተዉት ቤተሰብ፣ እሱን ተዉት። ምንድነው የተፈጠረው? 3 ዓመት ሙሉ እንደዚህ አይነት ለቅሶን ያለቀስነው። በላልቅስ ጋርዲዮላ፣ በላልቅስ ኖቲንግሃም ፎረስት እኛን አደናቅፈህ ወልቭስ ምንድን የነካችሁ? ኖቲንግሃም ወልቭስ እንደዚህ ልንወርድ ነውና ታሪክ አውድመን እንውረድ ነው? አረ ህዝብ ፈጃችሁ። መጀመሪያ የጣላችሁትን ነጥብ የኔ አንበሳ ኖቲንግሃም ፎረስት ምን አባቴ ላድርግልህ? ዋንዲ በጭንቀት ልሞት። አሁን እኮ 4 ነጥብ ነው ቀሪውን። ሲቲ ቢያሸንፍ ራሱ 4 ነጥብ፣ አንድ የመሸነፍ ራሱ አድቫንቴጅ አለን ከፈለግን። ወይኔ አልሐምዱሊላህ 3ኛ ዓመት በቃ ሊያበቃ ነው። 3 ዓመት ነው የስቃይ ዘመን። በደንብ ኮፒ ሊንክ አድርግ። ያርሰናል ደጋፊ እንደሆነ እስቲ ይሄንን ቪዲዮ እንኳን ኮፒ ሊንክ አድርግ። ብንሄድ ይሻላል። በቃ ብንሄድ ይሻላል። ያለን ተስፋ 3ኛው ዓለም ጦርነት ነው። በቃ አሁን መቋጠር ያለብን ራሽያ እና ኖርዝ ኮሪያ ጦርነቱ ላይ እንዲቀላቀሉ ነው። እየተፏፏመን ያለው ተስፋ አለው። የምሬን ነው የምላችሁ። በዚህ አቋማቸው ተስፋ አለን። ወይ ያለ ዋንጫ የሚበላ ብንሄድ ይሻላል። ወይም እሱ ካልሆነ ደግሞ ያው ኢትዮጵያ መጠቀችው ያቺ መንኮራኩራለች አይደል? ስትመለስ ተንጠልጥለን መበጠስ ነው አባቴ እንጂ ፈላውም እየተብረከረከ ነው ያለው። ብንሄድ ይሻላል። በዚህ ጊዜ 3ኛ ዓለም ጦርነት መነሳቱ አሪፍ ነው። የምሬን ነው የምላችሁ። እኔ አሁን የምቋጥረው ለኖርዝ ኮሪያ እና ለራሽያ ነው አባቴ። ለፈላው አይደለም። ፈላውማ አሰጣኝ ወስዶ እኮ ተከላከል እንቋጥሮ ላይ ወያለው በዚህ ከሄደ ይኸው ዋንጫውን መብላቱ ነው። ብንሄድ ይሻላል። እንሂድ ጋይስ፣ የምሬን ነው የምላችሁ። እመኑኝ፣ እንሂድ። ማንቸስተር ሲቲ አደራችን በለው ማለት ነው። አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንግሃም ፎረስትን መጨረሻዋ ደቂቃ ላይ 3ኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ነው። አርሰናል ራቀ፣ እያከበደው ነው ዙሩን ማለት ነው። በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት ነው። እና በጣም ነው እያከበደው ያለው። ከዚህ በኋላ እኔ ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው። ብቻ ለማንኛውም ግን አክብዶታል። ቼልሲም 4-1 በሆነ ውጤት አሸንፏል መሰለኝ፣ አልጨረስኩትም። የኛው ማንቼ ቀይ ወጥቶልናል፣ ኒውካስትል እናሸንፋለን። ለማንኛውም መቻችሁ ቢስሚላ ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል፣ አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ። ቢስሚላ ግባለት። በቃ ስለሚቻል እኔ ምንም አይደለም፣ ስለሚቻል ኮፒ ሊንክ አድርጉ፣ ፎሎ አድርጉ። በጣም ነው ደስ የሚለው። ኖቲንግሃም የልጅነቴ ማንቸስተር ሲቲን እንግዲህ ኖቲንግሃም ነጥብ አስጥሎታል። አርሰናል አሸንፏል። የነጥብ ልዩነቱ ወደ 7 ከፍ ብሏል። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በዚህ ደስታ ሁላችሁም ይህንን ቪዲዮ ኮፒ ሊንክ እያደረጋችሁት እንግዲህ በዛሬ በቃ እኔ ራሴ ደስ ብሎኛል። የእውነት ነው። ሲቲ ዛሬ ማሸነፍ የነበረበት ጨዋታ ነው። ሁለትም እንግዲህ ኖቲንግሃም ከመመራት ተነስቶ ነው አቻ ያወጣው። በቃ ኖቲንግሃም በቃ ትክክለኛ ክለብ ማለት ኖቲንግሃም። አርሰናል እንግዲህ ያለ ሴት ፒስ ማሸነፍ ችሏል። በቡካዮ ሳካ ብቸኛ ጎል ገና 90ኛ ደቂቃ ላይ አግብቶ በቃ ትክክለኛ የዋንጫ ቲም ይሄ ነጥቡን አስጠብቆ መውጣት የቻለበት ነገር ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። በሌላ ጨዋታ እንግዲህ ቼልሲ 4-1 አሸንፏል አስቶን ቪላን። የማንቸስተር አሁን እየተጫወተ ነው። አንድ እኩል ነው ቪዲዮ በመሰራላችሁ ሰዓት እናንተ ጋር የቪዲዮዎች ሲደርስ ስለስንት ሆነ የማንቸስተር ውጤት እሱን ኮሜንት ላይ ንገሩ። አርሰናል ደጋፊዎች እንኳን ደስ አላችሁ። የነጥብ ልዩነቱ እንዳልኳችሁ ወደ 7 ሰፍቷል። ያ ማለት በቃ ከዚህ በኋላ ሁሉም ነገር በአርሰናል እጅ ነው የሚወሰነው ማለት። ሲቲ እንኳን ቢያሸንፈው የቀሪ ጨዋታውን ሲያሸንፍ ሲቲ ወደ 4 ይችላል። ኤቲሃድ ላይ ሲቲ አርሰናልን ሲያገኘው የዛን ጊዜ ቢያሸንፈው ራሱ 1 ነጥብ ልዩነት አለው። አርሰናል ከዚህ በኋላ የተሻለ ነገር አለ። ዋንጫውን ነገር የሚወስነው እራሱ አርሰናል ነው። በቃ ሲቲ የመጣ ነው የሚባለው ነገር የምር እያሳሰበኝ ነበር። አሁን ግን የሆነ ብሪዚንግ ሩም ወይም ደግሞ መተንፈስ የሚልበት ስፔስ ሰጥቶታል። ያሉት እኮ እኛ 2 ፍሬ ያለ ልጅ 3 ብለን አንድ ላይ እየተጫወተ በምን እንቋጥርሽ ዘንጉን አንይዝ። ኧረ አይደረግም።
ዮ ቲክታክ የህይወቴን ረጅሙን 7 ደቂቃ ዛሬ ነው ያሳለፍኩት። ኧረ በስመ አብ ወልድ። ደግሞ የኛ ኳስ ሲያልቅ ቶሎ ብዬ ወደ ሲቲ ስቀይር የፎረስቱ 5 ቁጥር ማን ነው ሞሬሎ ነው ማን ነው የሚባለው እሱ ከጎል ውስጥ ክሊር ሲያደርግ አላየሁትም። ኳስ 3-2 እዛ ላይ ያደርጉት ነበር። እኔ ከዚህ በኋላ ባለፈው እንዳልኩት የትም ማስፈጩት ጀስት ዱቄቱን አምጡት አርሰናል። ከባድ 3 ነጥብ እንዲህ ተሳቀኩኝ እኮ። ምን አይነት ጨዋታ ነው የዛሬው? ጋብሪኤል፣ ቲምበር፣ ሂንካፔ ቤስት ፕሌየሮቻችን ዛሬ። የተቀራችሁት ምንም ማለት አልፈልግም። ሪያ እባክን ተቆጣጠር። በቃ ይሄ ስሜት አለ፣ ይሄ በቃ እንዲህ የሚገፋፋ ነገር አለ። እባክን ስንት ጨዋታ እንደቀረን አደር ነው 7-8 ጨዋታ ይቀራል አይደለ? በ7 ነጥብ ክሊር ሆነናል። ዊሻልሲ ቲክታክ ዊሻልሲ ይሸተኛል። እኔ እየሸተተኝ ነው ግን ማለት አልፈለጉም።